መትረፍ። ወላጆቿ የሞቱባት አንዲት ትንሽ ልጅ ከእናቷ ጋር በምትኖርበት ቤት ውስጥ ፎቅ ላይ ተኝታ ነበር። አንድ ምሽት በቤት ውስጥ እሳት ተነሳና አያትየው ልጅቷን ለማዳን ስትሞክር ሕይወቷ አለፈ። እሳቱ በፍጥነት በመስፋፋቱ የቤቱ የመጀመሪያ ፎቅ ሙሉ በሙሉ በእሳት ተያያዘ። ጎረቤቶች የእሳት አደጋ መከላከያ ጠሩ። ከዚያ እሳቱ የቤቱን መግቢያ በሙሉ ስለዘጋውና ቤት ውስጥ መግባት ባለመቻላቸው ምንም ማድረግ ስላልቻሉ ዝም ብለው ቆመው ነበር። ትንሿ ልጅ በፎቁ መስኮት ብቅ ብላ እንዲረዷት እየጮኸች ነው። የእሳት አደጋ ተከላካይ ሰራተኞቹ ደግሞ ሌላ ቦታ የተነሳ እሳት ለማጥፋት የሄዱ በመሆኑ እንደሚዘገዩ ተሰማ። ድንገት የሆነ ሰው መሰላል ይዞ መጣ። የቤቱ ግድግዳ ላይ ያስደገፈና በመሰላሉ ወጥቶ ወደ ቤቱ ውስጥ ገባ። ተመልሶ ሲወጣ ትንሿን ልጅ በክንዶቹ ታቅፎ ነበር። ልጅቷን ታች ለሚጠብቋት ሰዎች ሰጠና በጨለማው ውስጥ ተሰወረ። ስለ ትንሿ ልጅ ሲጣራ ምንም ዘመድ እንደሌላት ታወቀ እና ከሳምንታት በኋላ ልጅቷን ማን ወደ ቤቱ ወስዶ እንደሚያሳድጋት ለመወሰን በከተማዋ ውስጥ ስብሰባ ተደረገ። አንድ አስተማሪ ተነሳችና ልጅቷን ማሳደግ እንደምትፈልግ ተናገረች። ከእሷ ጋር የምታድግ ከሆነ ጥሩ ትምህርት የማግኘት ዕድል እንደሚኖራት ገለጸች። አንድ ገበሬ ደግሞ ተነሳና ልጅቱን በእርሻው ላይ ሊያሳድጋት እንደሚፈልግ ገለጸ። እርሻው አካባቢ ብታድግ ጤናማና የሚያረካ ሕይወት እንደሚኖራት ተናገረ። ሌሎችም ልጅቷ ከእነሱ ጋር ብታድግ ስለምታገኛቸው ነገሮች እየገለጹና ምክንያታቸውን እያቀረቡ ተናገሩ። በመጨረሻ የከተማዋ ባለጸጋ ነዋሪ ተነሳና ለዚህች ልጅ እናንተ ሁላችሁም የጠቀሳችኋቸውን ነገሮች እኔ ሁሉንም ልሰጣት እችላለሁ። በተጨማሪም ደግሞ ገንዘብና ገንዘብ የሚገዛውን ነገር ሁሉ ማግኘት ትችላለች ሲል ተናገረ። በዚህ ጊዜ ሁሉ ልጅቷ ዓይኖቿን ወለሉ ላይ ተክላ በጸጥታ ተቀምጣ ነበር። ሌላ መናገር የሚፈልግ ሰው አለ? አለ የስብሰባው ሊቀመንበር። አንድ ሰው ከአዳራሹ ጀርባ ተነስቶ ወደፊት መምጣት ጀመረ። አረማመዱ በጣም ቀስ ያለ በመሆኑ ሕመም ያለበት ይመስል ነበር። ክፍሉ ፊት ለፊት ሲደርስ ቀጥታ ከልጅቷ ፊት ቆመና ክንዶቹን ወደሷ ዘረጋ። እጆቹና ክንዶቹ ክፉኛ የቆሰሉ በመሆናቸው የተሰበሰቡት ሰዎች ደነገጡ። ልጅቷም እንዴ ያዳነኝ እኮ ይዘው ነው ብላ ጮኸች። ከዚያ ዘላ አቀፈችውና ክንዶቿን በአንገቱ ዙሪያ አደረገች። ልክ በዚያ ምሽት እንዳደረገችው የሕይወቷን ዋስትና አጥብቃ ያዘችው። ፊቷን ትከሻው ውስጥ ቀብራ ለጥቂት ደቂቃዎች ተንሰቀሰቀች። ከዚያ ቀና አለችና ፈገግ ብላ ተመለከተችው። ከምንም በላይ ሕይወቱን አደጋ ላይ በመጣል ያዳናትና በፍቅር የሚያሳድጋትን አግኝታለችና ስብሰባው በዚሁ አብቅቷል አለ ሊቀመንበሩ።